ሰላም የቻናሌ ቤተሰብ እንደምን አላችሁ? ዛሬ የቅዱስ ዮሐንስ መጥምቅ ታሪክን እንተርካለን። ከሰማይ በታች ከሴቶች ከተወለዱት መካከል እንደርሱ ያለ ታላቅ ሰው አልተነሳም። እርሱ የጌታ መንገድ ጠራጊ፣ የነቢያት መደምደሚያ፣ የሐዋርያት መጀመሪያ፣ ድንግልና ሰማዕት ነው። በምድረ በዳ የጮኸው ያ እውነተኛ ድምፅ የቅዱስ ዮሐንስ መጥምቅ ታሪክ እነሆ። ዘመኑ የይሁዳ ንጉሥ ሄሮድስ ዘመን ነበር። በዚያን ጊዜ በአምላክ ፊት ጻድቃን የነበሩ ነገር ግን ልጅ ሳይወልዱ በስተርጅናቸው የደረሱ ካህኑ ዘካርያስና ሚስቱ ቅድስት ኤልሳቤጥ ይኖሩ ነበር። አንድ ቀን ካህኑ ዘካርያስ በቤተ መቅደስ ውስጥ ዕጣን ሲያጥን የምሥራች ሰባኪ መልአክ ቅዱስ ገብርኤል በቀኝ በኩል ቆሞ ተገለጠለት። ዘካርያስም በደነገጠ ጊዜ መልአኩ እንዲህ አለው፣ ዘካርያስ ሆይ ጸሎትህ ተሰምቷልና አትፍራ። ሚስትህ ኤልሳቤጥ ወንድ ልጅ ትወልዳለች፣ ስሙንም ዮሐንስ ትለዋለህ። ዮሐንስም ትርጉሙ እግዚአብሔር ጸጋን ሰጠ ማለት ነው። ይህ ሕፃን ገና በእናቱ ማፀን ሳለ መንፈስ ቅዱስ ሞላበት፣ የእግዚአብሔር እጅ ከእርሱ ጋር ነበረች። ሕፃኑም አደገ፣ በመንፈስም ጠነከረ። ገና በልጅነቱ ወላጆቹን ስላጣ ማረፊያውና መጠለያው የይሁዳ ምድረ በዳ ሆነ። ዮሐንስ ኑሮ በዚህ ዓለም ቅንጦት ሕይወት የራቀ ነበር። ልብሱ ከግመል ፀጉር የተሰራ፣ በወገቡም የቆዳ ቀበቶ የታጠቀ ነበር። ምግቡም የአንበጣ የበረሃ ማር ብቻ ነበር። ዓለሙንና ምቾቷን ሙሉ በሙሉ ንቆ ለታላቁ መለኮታዊ ተልእኮ ራሱን በጾምና በጸሎት አዘጋጀ። ጊዜው ሲደርስ ዮሐንስ ድምፅ በዮርዳኖስ ዙሪያ አስተጋባ። ሕዝቡ ሁሉ በየአቅጣጫው ወደ እርሱ ይጎርፉ ነበር። እርሱም በቆራጥነት ይናገር ነበር። መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ሰበከ። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ ያጠምቃቸው ነበር። ነገር ግን አንድ ቀን እርሱ ሊያጠምቀው የማይገባ የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ኢየሱስ ክርስቶስ ሊጠመቅ ወደ እርሱ መጣ። ዮሐንስም ፈጣሪውን ባየ ጊዜ ደነገጠ፣ በትሕትናም ከለከለው። እኔ በአንተ ልጠመቅ ያስፈልገኛል፣ አንተም ወደ እኔ ትመጣለህን? አለው። ጌታችን ግን ጽድቅን ሁሉ ለመፈጸም ፈቀደ። ዮሐንስም እየተንቀጠቀጠ አምላኩን በዮርዳኖስ ወንዝ አጠመቀው። በዚያን ጊዜ ሰማይ ተከፈተ፣ መንፈስ ቅዱስ በርግብ አምሳል ወረደ፣ የአብ ድምፅም ከሰማይ ተሰማ። ቅዱስ ዮሐንስ መጥምቅ እውነትን ተናጋሪ፣ ለዓለማዊ ስልጣን የማይሰግድ ነበር። ንጉሥ ሄሮድስ የወንድሙን ሚስት ሄሮድያዳን በአመፃ ስላገባ ዮሐንስ ንጉሱን ፊት ለፊት የወንድምህን ሚስት ለአንተ ልትሆን አልተፈቀደም እያለ ይገስጸው ነበር። በዚያን ምክንያት በግዞት ወህኒ ቤት ታሰረ። በመጨረሻም ንጉሱ የልደት ቀን በክፏ ሄሮድያዳ ተንኮልና በሴት ልጇ ዳንስ ምክንያት ያ ታላቅ ነቢይ በወህኒ ቤት አንገቱን ተቀላ። እውነትን የመሰከረው አንገቱ በወጭት ተደርጋ ለንጉሱና ለጋባዦቹ ቀረበች። ቅዱስ ዮሐንስ ስለ እውነት ሰማዕት ሆኖ አረፈ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰማዕቱን የቅዱስ ዮሐንስ ልደት ቀን ሰኔ 30 ቀን፣ ሰማዕትነቱን ደግሞ መስከረም 2 ቀን በታላቅ ክብር ታስባለች። የቅዱስ ዮሐንስ መጥምቅ ሕይወት ለእኛ የሚያስተምረን ስለ እውነት መቆምን፣ ትሕትና፣ የንስሐን ሕይወት ነው። የታላቁ አገልጋይ መጥምቅ ዮሐንስ ጸሎቱ በረከቱ ከሁላችን ጋር ይሁን፣ አሜን።